እግዚአብሔር ይቅር ብሏል። አዎ ግን ሲወለዱ ከአባት ወደ ልጅ ከእናት ወደ ልጅ የተሻገረው የዝሙት መንፈስ በቤስት ፍሬንድ ምክንያት ጫካ ውስጥ ያገኛት የዝሙት መንፈስ ግለ ወሲብ ሲፈጽም አይታው የገባባት የዝሙት መንፈስ እሱም ደግሞ ከሷ ጋር ሩካቤ ከጀመረ በኋላ የገባበት የዝሙት መንፈስ ያኔ የተቀባበሉት የዝሙት መንፈስ ወደ ትዳራቸው ሲመጣ ልክ ሚስቱና ባሏ እሷ ስታረግዝ ወደ ልጆቻቸው አልፏል የዝሙት መንፈሱ። ይሄ ነው ትልቁ ነገር እና ምን ይባላል አንዳንዴ አዎ እግዚአብሔር ኃጢአትን ይቅር ብሏል፣ ኃጢአታችንን ይቅር ብሎናል። ግን ዝሙት ስንሰራ የገባብን የዝሙት መንፈስን ደግሞ ለማስወጣት መትጋት አለብን ነው። ኃጢአታችን ይቅር ብሎናል። አዎ ጸበል ስንጠመቅ ደግሞ ምን ማድረግ አለብን? ስንሰግድ፣ ስንጸልይ በየጊዜው በመትጋት የገባውን ሰይጣን ደግሞ ለማስወጣት መትጋት አለብን። ኃጢአትን እዚህ ጋርም ስትመጡ አባት ምንም እንኳን ቤስት ፍሬንድ ነበረችኝ ብሎ ታሪኩን ቢናገርም ያሳለፈው ህይወት ጥሩ ባይሆንም ግን ቆርቧል። ከዛ በልጆቹ የተወሰነ ፍሬውን ያየዋል፣ እንዴት አሰቃቂ እንደነበረ ቤስት ፍሬንድ ምን ማለት እንደሆነ ትዳር ላይ ወደ ልጆቹ ሲመጣ ምን ያህል ከባድ እንደሆነ ሚስቱን ዘሎ ልጁ ላይ መጥቷል። ሁለቱም ትዳራቸው ላይ ሚስቱን ዘሎ ነው ልጆቻቸው ላይ መጣው። በልጆቻቸው ፍሬውን አጨዱት። ግን እግዚአብሔር ጨካኝ ሆኖ አይደለም ንስሐ ከገቡ በኋላ እንደዚህ የሆነው የመናፍስትን ሙጊያ ስላላወቁትም ጭምር ነው። ትልቁ ጥሩ ትዳርና እግዚአብሔር ይቅር ብሏል የመሆን ቻንስ ነው ያገኘችው። ከዛ አይ ይሄ ድል ሊያመልጠኝ አይገባም ብላ በደንብ አድርጋ ነግራው አራድነቴን ከዚህ በኋላ ትቻለሁ፣ አንተም አግባ፣ እድሜያችንም ሄዷል፣ አንተም እኔም ሁለታችንም 30 ምናምን ገብተናል፣ በቃ ከዚህ በኋላ መፈረክ ምናምን የለም ተባብለው ተነጋግረው እሷ ባገባች በአመቱ አንዲት በጣም ምስኪን የሆነች ሴት ሊስትሮ ሴት ምስኪን ናት። ግን ምንድነው ምስኪንነቷ ምን ላይ መሰላችሁ? ወቅቱ በጣም ትተጋ ነበረ። ላይፍ እንዲሳካላት በጣም ነበር የምትተጋው እና እሷን አገባ። ላግባሽ በእናትሽ እኔ አንቺ ካገባው ያልፈልኛል፣ ሲጋራዬንም አቆማለሁ፣ ጫቴንም አቆማለሁ ምናምን ብሎ ሲነግራት በቃ እሺ መቼ እኔ እዚህ አካባቢ ስለሆነ የማውቅህ እኔ እንደዚህ አይነት ጥያቄ ስታቀርብልኝ ፈራሁ እኮ አለችው። እኔ ትዳር ነው የምፈልገው። የጓደኛዬ አገባች፣ የውጭ ባለስልጣን አግብታ በቃ የሚገርም ህይወት ነው የምትኖረው። ኤሌፋንት ታውቁታላችሁ? ቦሌ ማተሚያ ቤት አካባቢ፣ እዛ አካባቢ የሚገርም ቤት ውስጥ ነው የምትኖረው ልጅቷ። አትገምቱም ከዚህ አይነት ህይወት ወጥታ እዛ ቤት ትገባለች ምናምን ማንም አይገምትም። እና እኔ ጋር የድሮ ጓደኛዬን የሰፈር ጓደኞቼ ናቸው ይምጡ ወይ ብላ ባሏን አስፈቅዳ አምጫቸው ብሎ በቅርብ ርቀት ሊከታተላት ማን እንደሆኑ ሊያውቅ ፈልጎ ጥሪያቸው አላት። አሪፍ ልብስ አስለብሳ አራዳ ጓደኞቿ ምናምን ሸሚዝ አስለብሳ ስታመጣቸው እኔ ጋር ሲመጡ እንደዚህ መልበስ አይጠበቅባችሁም፣ ቀለል ያለ ነገር ለብሳችሁ አትጨነቁ ኑ እንዲያው ምናምን አለ። በመኪና አራቱንም ይዟቸው ሄዶ ጋበዛቸው፣ ልብስ አለበሳቸው። ከየት ሰፈር ከምን ህይወት እንደመጣችሁ ስለማቅ አጅሪት ሚስት ተብየዋም የቅባት ልጅ ነኝ ብላ አግብታኝ የቫዝሊን ልጅ ሆናን ያገኘኋት ምናምን ብሎ ቀልዶ እኔ አራዳ ነበርኩ ምናምን ብሎ በጣም ተመችቷቸው ምናምን ውጭ ሀገር ሄደው ሁሉ ብር ይልክላቸው ነበር እና እየመጣችሁ አጫውቷት ብሎ ሰራተኛዋ ግን ሙሉ በሙሉ ዘመዱ ነች ሙሉ በሙሉ። እና በእኔ ላይ የምታደርገው የምትማግጠው ነገር ካላት ምንም ነገር እንዳደብኝ ዶላር ልክልሻለሁ፣ ደሞዝሽ እሷ የምትከፍልሽ ብቻ አይደለም በድብቅ እኔ አካውንትሽ ላይ ማስገባውን ገንዘብ አታቂም ብሏታል። እሺ ምናምን ብላ በዚህ ተስማምተው ምናምን በቃ ተጀመረ ላይፍ። እሱም ያቺን ሊስትሮ አገባችም ትዳር ውስጥ ገቡ። እውነት የሚገርማችሁ እግዚአብሔር ምስክሬ ነው፣ ባልየውም እንደገመተው አይደለም፣ እሱም ደግሞ እንደተባለው አልሆነም። ካገባ በኋላ ሚስቱን ሁሉ ይዞ መጥቶ ቡና ተፈልቶ ከሚስቱ ጋር ተጫውቶ ነው የሚሄደው። እና ይሄንን ሰራተኛዋ ስትናገር ዋው ይሄ አሪፍ ነው፣ ቤስት ፍሬንድ ብዙ ጊዜ ከባድ ነው ምናምን ብሎ አባትየው በጣም ፈርቶ ነበረ። ማን ነው ባልየው። እና እዛ ሆኖ ለምን በሰርግ አታገባት ሚስትህን? እኔ እኮ በሰርግ ነው ያገባሁት፣ ያንተን ጓደኛ ያገባኋት በሰርግ ነው፣ ሚስትህን በሰርግ አግባ ሲለው ኧረ ሰርግ በቃ ሰርግ የሚለውን ጽሑፍ ብቻ ከጻፍኩላት በቂ ነው ምናምን ብሎ ሲለው ጊዜ ችግር የለውም እቤት ግባ በሳምንቱ እናወራለን ምናምን አለው። ከዛ ሰርፕራይዝ ተደረገ። በቃ የሚገርም ላይፍ። ብር ላከለት። በወቅቱ የሚከፈለው የቤት ኪራይ በጣም ትንሽ ነበር፣ ብዙም ያን ያክል ውድ አልነበረም የቤት ኪራይ። አስቡት 100,000 ብር በዛን ጊዜ ማለት በጣም ውድ ነው። 100,000 ብር 90ዎቹ አካባቢ 92 93 ላይ ውድ ነው በጣም 100,000 ብር። ሰውየው 500,000 ብር ነው የሰጠው። 100,000 ብር መጀመሪያ ላከለት። ይሄንን ሰርግ ደግስበታለሁ እዴ በዚህ ሁሉ ብር ኧረ እኔ አንዴ ሁለት በግ ካረድኩኝ ጓደኞቼ ጥብስ ከበሉ በቂ ነው። እንደዚህ ብሎ ነገር የለም።
እማዬ የለች አባዬ የለ እኔ ብቻዬን ነው እዛ ሰፈር ስለ ነበር። እንደዚህ አትበል እማዬ የምትላት የሰፈር አንድ የምትወዳትን አሮጊት እናት አድርገህ ተመርቀህ ነው የምታገባው ምናምን ብሎ በጣም በጎ ሆነለት እና ፍቅር ከማን ተማረ? ከጓደኛው ከቤስት ፍሬንዱ ባል ፍቅር ተማረ። በቃ ይሄ ሶሻል ላይፍ እኔ ሀብታም ጓደኞች ሞልተውኛል። እንደናንተ አይነት ጓደኞች መያዝ ግን የሚጠቅመኝ ለምንድን ነው? ታች ያለውን ህይወት ስለማላቀው ማለት ስለማላቀው ሲባል ምንድነው የእናንተን ህይወት ስለማላቀው ሳቀርባችሁ ነው የማውቃችሁ ብሏቸዋል። በነገራችን ላይ ጭልጥ ያልኩ አራዳ ነኝ ሲል ማለቱ ነው የፒያሳ ምርጥ አራዳ ነኝ ማለቱ ነው ይሄ ባልየው እንጂ ድሃ አልነበረም። የሀብታም ልጅ ሆኖ ፍንዳታ አለ አይደል? እንደዛ ማለት ነው። እንደዛ ነው የነበረውና ከዛ ላይፍ ተጀመረ። ልጅ መውለድ እሷም ትወልዳለች እሱም ይወልዳል። ያም ይመጣል ከውጪ ቀብዳ ሲይዞ ይሄዳል። ታረግዛለች። ይችም እኩል ይወልዳሉ፣ እኩል ያስረድጋሉ። እና የሆነ ሰዓት ላይ ንስሐ ገቡ። ማንና ማን? ይሄ ጫት የሚቀመው ልጅና እቺ ልጅቷ። በምን ምክንያት ሲባል በዛ ወቅት ላይ አባታችን መላከ መንክራት መምህር ግርማ ወንድሙ በጣም ገና ዲያቆን ነበሩ። በጣም ፌመስ አልነበሩ። ቡታጅራ አካባቢ ላይ በጣም ብዙ አገልግሎት ያገለግሉ ነበር ይመስለኛልና ብዙም እኔ ወቅቱ አላውቅም። ስንት መሰላችሁ? ወደ 98 አካባቢ ላይ እንግዲህ ይሄ ሁሉ ታሪፍ ካለፈ ወደ 6 ዓመት 7 ዓመት ከኖሩ በኋላ በትዳር ማለት ነው። እኔ መምህርን ያውኳቸው 2004 ላይ ነው 2003 እና 2004 ላይ እና መምህር ግርማን ጉባኤ ትከታተላለች በአክስቷ አማካይነት። አክስቷ ንስሐ ገብታ ጨሌ ጥላ መምህር ግርማ ጋር ነይ እንሂድ ብላት ምናምን መንፈሳዊ ህይወት በዛው ማወቅ ይጀምራሉ። እና ንስሐ እንግባ ይባባላሉ። እሺ ንስሐ ገቡ። ጉባኤውን 1 2 3 ከሄዱ ካዩት በኋላ ቢገርም ነው በጣም ዋው ደስ ሲል። እንደዚህ አይነት ነገር ካለማ በዘመናችን ታዲያ ልጆቻችን እኮ በቃ ሲያድጉ ተስፋ አለን ማለት ነው ማን ብሎ በቃ ትልቅ ማቹርድ ሆነ ይሄ ሰው። ብርም ተልኮለት ከውጪ ብዙ ብር ስላለ መኪና ገዝቶ ምናምን በቃ ታክሲ እየሾፈረ ምን እያለ እየሰራ ትዳሩን በጣም ታማኝ ሆኖ ቆራቢዎች ናቸው። ለትዳሩ በጣም ታማኝ ነው ማለት ነው። እና ሚስትም ባልም ያኛውም ደግሞ እነዚህ መቆረባቸውን ሲሰማ መጣ። እነሱም እንደዚሁ በቃ እንዴ ጓደኛሽ እንደዚህ ከቆረበ በዚህ ልክ በጣም መልካም ሰው ከሆነ እና ለካ ብር እስኪያገኝ ድረስ ከሆነ እንደዚህ ተጎድቶ የነበረው እኛም ለምን አናደርገውም ሲል ጊዜ እሺ እንቁረብ። ከዛ ሲል አንድ ጊዜ ቆረቡ። ከዛ በኋላ ግን ውጪ በቃ እየተመላለሰ ዋናው አንዴ መቆረባችን ነው። ታማኝነቱ በቂ ነው። እኔና አንቺ እንድንቆርብ መፈለግሽ ለራሱ ለኔ በጣም ትልቅ ነገር ነው። አሁን እርግጠኛ ሆንኩኝ በቃ በሚስቴ ምናምን ብሎ በጣም ገርሟት እንዴት አታመኝም ነበር ምናምን ብለው አይደለም በቃ በአጠቃላይ በጣም እሰጋለሁ። ቤስት ፍሬንድ የሚባለውን ነገር የፈለገ ነገር ቢሆን በጣም እፈራለሁ። የፈለገ ነገር ቢሆን ምን ማለት ነው በጣም ከሚስቱ ጋር ቢመጣም በቃ ሰው በዚህ ርቀት ሄዶ እንቆቅልሽ ነው ማለት ነው። እውነት አይገርማችሁም? ሰው በዚህ ልክ ሄዶ ያኛው ሊስትሮ የነበረችው ሚስቱን እንኳን አምጥቶ አብረው ቡና ቢጠጡም ይሄኛውም ሰውዬ እንደዚህ ቢሆኑም ቤስት ፍሬንድ ስለሆኑ ሁለት ወንድና ሴቶች በድብቅ የሆነ ነገር ሊያደርጉ ይችላሉ የሚል ስጋት አለ። ይሄ ነው እንቆቅልሽ የሰው ማንነት። ፕላን ኤ ፕላን ቢ ይባላል። የሰው ማንነት ሁለት ነው። ኤ የሚባለው በደንብ ይታወቃል፣ ቢ የሚባለው ግን አይታወቅም። አና ፍራንክ እንደተናገረችው ብዬ ባለፈው የነገርኳችሁ ለዚህ ነው። ደጋገምኩባችሁ። ምንድን ነው ወደ ቁም ነገሩ ስመጣላችሁ ቤተሰቦቼ፣ አሁን እንግዲህ የእጅን ትበላለህ፣ የአፍን ፍሬ ትበላለህ፣ የዘራውን ያጭዳል የሚባለው ነገር ላይ ሊመጣ ልጆች ወልደዋል አይደለም? አሁን ያለንበት ጊዜ ሊመጣ ዛሬ ነው። ታዲያ አሁን ዛሬ በዚህ ባለንበት ሰዓት ላይ በዚህ ዓመት በዚህ 2 ዓመት 3 ዓመት ወይም ደግሞ በእነዚህ ዓመታት ውስጥ ያለውን ልጆቻቸው 25 ዓመት 26 ዓመት ሆነዋል። እኩል ስለወለዱና የመጀመሪያ ልጆቻቸው ሁለቱም ፍቅረኛ ይዘዋል፣ ሁለቱም አግብተዋል ማለት ነው። በጊዜ ነው ያገቡት። ደግሞ ደስ የሚለው ነገር አሁን ልለይላችሁ፣ ሴቷ ቤስት ፍሬንድ እና ወንዱ ቤስት ፍሬንድ ብዬ ነው ልለይላችሁ። እሺ አሁን መጀመሪያ ሴቷ ጋር ልምጣላችሁ። ሴቷ ቤስት ፍሬንድ ውጭ ሀገር ላለው ባሏ በጣም ታማኝ ከመሆኗም አልፋ ውጭ ሀገር ሄዳ አይ ኢትዮጵያ ነው መኖር የምፈልገው ብላ ስትመጣ በቃ አብሬሽ ልምጣ፣ በቃ ሁሉ ንብረቴን ጠቅልዬ ልምጣና እዚህ ልኖር ብለው መኖር ጀምረው ልጆቻቸውን እዚህ በስርዓት እያሳደጉ ነው። ዲያስፖራና ባለሀብት ነው። በቃ ምርጥ ነጋዴ ነው። በቃ ፎቅ ሰርቶ ምናምን የሚገርም መርቸንት ነው። በቃ እና
የተለያዩ ትሮችን ወጣቶችን አሰባስቦ ምናምን ስራ የሚያሰራ የሚገርም ሰው ነው። ልጆቻቸውም በዚህ ቦታ ላይ ይሳተፋሉ ምናምን። ግን የመጀመሪያ ልጇ ወንድ ልጅ ነው። የመጀመሪያ ልጇ ወንድ ልጅ ነው። ሁለተኛ ልጇ በአመት የወለደችው ደግሞ ሴት ናት። በተከታታይ ሁለቱም አግብተዋል እና አሁን ማን ጋር ነው የምመጣላችሁ? እነዛን ሁለቱን ሰዎች ትቼ ወደ ልጆቻቸው ነው የምመጣው። ቤቲና ሳምሶን ያዙልኝ። እሺ ቤቲና ሳምሶን እንድትለዩልኝ ነው። እሺ ቤቲን ራሴ ነኝ እዚህ ጋር ስም የሰጠሁት ቤቲና ሳምሶን ብዬ። ምን ነው መምህር ለእንደዚህ አይነት ነገር እኔን ስም ትሰጣለህ እንዳትሉኝ። በቃ ሪፕሬዘንት አደረኩት እንጂ ሪል የሆነ ስማቸው አለ፣ ትክክለኛ ስማቸው አይደለም። ቤቲ ማለት ሚስት ናት። የዚች የምላችሁ የቤስት ፍሬንዷ ሴትዮ ልጅ ሚስት ናት። እና በጣም የሚገርም ላይፍ ነው። እንጃ በቃ ስናገረው እየከበደኝ ነው። በነገራችን ላይ ለምን ራሱ ነው የተፈጠረው። ራሱ የወንዱ እናት ምን ታረግ እንደነበረ እየገመታችሁ እንድትሄዱ ስለምፈልግ ነውና የእናቱን ነው ያጨደው። እናትየውም ደግሞ የዘራችውን በልጇ ላይ ነው እያጨደች ያለችው። ፍቅረኛ አለው፣ ቤቲ ትባላለች። እሱ ሳምሶን ነው ስሙ። መስሪያ ቤት ላይ የታወቀ ሰው ነው። በጣም ጎበዝ ነው፣ ጠንካራ ሰው ነው። ግን ለትዳሩ ታማኝ አይደለም። ምንድነው እቺ ቤቲ የምትባለው ሴት ይሄንን ሰው አግብታ ከኖረች ጊዜ ጀምሮ በጣም ነው የምትወደው፣ በጣም ነው የምታምነው። ለምን ባሌን ቢሮ ሄጄ ማታ ሲቃዥ እንደነበረ ስለሰማሁኝ በቃ ውሎ እንዴት እንደነበር ለምን አላይም? ስራ በጣም ተጨንቋል፣ ቢያንስ ካላገዘው ብላ ከሰዓት ላይ ስራዋን ጭርስስ አድርጋ ቆንጆ ልብስ ለብሳ በጓደኞች ፊት አሪፍ አለባበስ መልበስ አለብኝ ብላ ራሷን የምትጠብቅ ሰው ናት። ስትወልድ እንኳን ራሱ ስትወልድ አንዳንድ ዓለማዊ ሴቶች እንደሚያስቡት ምድራዊ ሲስተም ማለት ነው። ለምሳሌ በምጥ ከወለድኩኝ ባሌ ላይ ፈልገኝ ይችላል የሚል ያው ይገባቸዋል መቼም ምን ማለት እንደሆነ። በኦፕራሲዮን ነው መወልዶ ብላ ራሷን በብዙ አይነት ነገር ትጠብቃለች። ነገራም ልጇን ጡት አታጠባም፣ ጡጦ ነው የምትሰጠው። ይሄ ሼፕና ማንነትን ሴትነትን ባሌ የሚፈልገው ማንነቴን በእንደዚያ ነገር ማጣት አልፈልግም ብላ ራሷን የምትጠብቅ ሰው ናት። ራስ መጠበቅ አይደለም ይሄ ለኔ፣ ግን እሷ እንደዛ ነው የምታስበው ነው። በዚህ ልክ ለባሏ በጣም ትጠነቀቃለች ማለት ነው። ይሄ መጠንቀቅ አይባልም እንደኔ ነው የምላችሁ። ልጅቷ ግን እንደ መሰላት ተጠንቅቃለች ነው። አንተ ታምንበታለህ ካለችኝ አላምንበትም። ይሄን አካሄድ እናት በምጥ መውለድ አለባት በአሳሳቢ ሁኔታ ካልተፈጠረ በስተቀር፣ በጣም ወሳኝ ነገር ካልተፈጠረ በስተቀር። ከዛ ደግሞ የእናት ጡት እየጠባ ነው ልጅ ማደግ ያለበት ብዬ ነው የማስበው። ወደዚህ እንምጣ። በዚህ ልክ የምትወደው ባሏን ከሰዓት ወደ ቢሮ ስትመጣ በር ልትከፍት ስትል መጥፎ ነገር ትሰማለች። ሴክሬታሪዋ በጣም ደንግጣለች። ምሳዋን በልታ ሽንት ቤት ሄዳ ጆን ታጥባ ስትመጣ በር ላይ ማንቆማ ታያታለች፣ ሚስቱ። ከዛ በቃ ደንግጣለች። ምንድን ነው በቃ ማለት ግራ ገብቷታል። ከዛ ሄዳ ጎተተቻትና በእናትሽ በቃ የሰማሽው ነገር የደነገጥሽበት ነገር እኔ ልንገርሽ ነኝ ብላ ወስዳት ሌላ ክፍል ትወስዳትና አሁን ሲያደርጉት የምታየው ነገር ዛሬ የተፈጠረ ነገር አይደለም። በጣም ይወዳታል፣ በጣም ተወደዋለች። የድሮ ቤስት ፍሬንዱ ናት። ከትዳር በኋላ እንዴት መላቀቅ እንዳለባቸው እየመከርኳቸው አልሰማም ብላኝ ልመከር ነው የመጣሁት እያለች እያሾፈችብኝ እየገባች ይኸው እንደዚህ ነው የምትሆነው። ቤስት ፍሬንድ ቤስት ፍሬንድ ቤስት ፍሬንድ በቃ አይከብድም። ከዛ በቃ ወይኔ የፈራሁት መጣባም ትላለች ሴክሬታሪዋ። ንገረኝ እስቲ ምንድነው እሱ አልገባኝም ቤስት ፍሬንድ ስትላት፣ ቤስት ፍሬንድ ማለት ከማግባቱ በፊት ስለ ሴት የሚጠይቃት አንዳንድ ጊዜ እየሄደ የሚያገኛት፣ ከዛ ደግሞ ሌላ ሴት ጋር ሲሄድ ደግሞ ማትቀየመው፣ በእሷም ደግሞ ወንድ ብታጣ ከሱ ጋር አብሮ እሷም ወንድ ካጣች እሱም ሴት ካጣ ሁለቱ አብሮ የመሆን እድላቸው በጣም ሰፊ ነው። ቤስት ፍሬንድ ማለት ይሄ ነው ብላ ነገረቻት። በጣም ደነገጠች። ስለዚህ ቤት እኮ በጣም እኮ ሰላማዊና በጣም የፍቅር ሰው እኮ ነው። ስለዚህ ቤስት ፍሬንድ ያላቸው እንደዚህ ናቸው ባህሪያቸው። የኔም ባል እንደዚህ አስቸግሮኛል አለቻት። እና ምን ይሻላል? ስለዚህ ምንም ነገር እንዳታረጊ፣ እኔ በዘዴ በሲስተም ከባልሽ አርቃታለሁ፣
በቃ ማለት ምክንያቱም ይሄን ትዳርሽ ማጣት የለሽ በጣም ነው የሚወድሽ ከዚች ሴት መለየት አልቻለም። በቃ ትመጣለች አፈፍ ስታረገው ይቀየራል ማንነቱ። ስትወጣ እየተሳሳቁ ነው የሚወጡት። ስትመጣ ስትደውል ግን ፊቱ ሲቀያየር አየዋለሁ። በቃ ገና ስትደውል እንዴት አድርጌ ነው ከዚች ልጅ የምንለየው እንዴት አድርጌ ነው የምንለየው ይላል። በጣም ይጨነቃል። እውነትን በቃ እንትን አልዋሽሽም ብላ ማለችላት ማተቧን ይዛ አልቅሳ ተመርክካ እግዚአብሔር ምስክሬ ነው ይወድሻል አለቻት። እና የማይሆን ሆኖበት እንዴት አድርጎ እንደሚርቃት ነው ግራ ገብቶታል። ይሄን ያዙልኝ እሺ ብላ ተመክራ ትመለሳለች። ከዛ ጓደኛ ማቾች ሆኑ እነዚህ ሁለቱ ሴቶች በስልክ ዛሬ መታ ነበረ። አይ ዛሬ አልመጣችም፣ የምትመጣው በሳምንት 3 ቀን ነው፣ ግን ታሳስታለች። አንዳንድ ቀን ቀኑ አይታወቅም። ምክንያቱም ቀኑ ይታወቃል በዚህ ቀን ነው ካልቻት መታ ድንገት የሆነ ነገር ልታረግ ትችላለች ብላ አስባ ነው እንጂ ቀኑ ይታወቃል። ማክሰኞ፣ ሐሙስ፣ ቅዳሜ ነው ሁሌ የምትመጣው። እና ቤት ሲመጣ አይኑን ታያዋለች። ቤቲ የሳምሶን የሳሚ ምርጥ ሚስቱ ምርጥ ፍቅረኛ ታማኝ ፍቅረኛ ሆናት። በቃ ፍቅረኛ ስላችሁ ካገባት በኋላ ሚስቱ ሆነች። ግን ፍቅረኛ ማለት ይቀላል። ፍቅረኛ ብዙ ጊዜ በጣም ስስቶች ናቸው አይደል? ፍቅረኛ ሲሆኑ በቃ አሁን መደዋወል ነው መቀናናት ነው ምናምን ገብቶ እስኪወጣ ድረስ አታምነውም። በሌላ ሴት አይደለም በቃ እንዲመጣ በጣም ነው የምትጓጓው። መጥቶ አብሯት እስኪጫወት እሱም ደግሞ ከስራ እንደወጣ ዘሎ መጥቶ ቡና ታፈላልተሽ እና እንዲህ አይነቱ ባል እንዲህ አይነት ሰው እዛ ጋር ሌላ ላይፍ ይኖረዋል ብላ እንዴት ብላ ትገምት? አንዳንድ ጊዜ ይከብዳል። በእኛ ህይወት ውስጥ አይደለም በእነዚህ ዓለማውያን ሰዎች መንፈሳዊ ናቸው ተብሎ የሚታሰቡ ሰዎችም ጭምር ማለት ነው ጭምር በዚህ ነገር ላይ አንዳንድ ጊዜ መፍረድ በጣም ከባድ ነው። ቤተሰቦች ለምን ብትሉ በኋላ እንመጣበታለን። የማይለቅ የዝሙት መንፈስ እንዴት አድርጎ እንደሚጫወት ሰው ላይ ማለት ነው። ወደዚህ ስንመጣ አይኑን ታያለች። የኔ ውድ ትለዋለች። አታሳዝንም? በአይኔ ልናች ሳሏት እስቲ ትወደኛለህ? ምን ነው ምን ተፈጠረ ይላታል። የሚላት ደግሞ የእውነቱን ነው እያስመሰል አይደለም። የሚልሽን ነገር በሙሉ እመኙ እውነቱን ነው ብላታለች። የሚያደርገው ነገር በሙሉ ትክክል ነው፣ በፍጹም እያስመሰለ እንዳይመስልሽ። ምክንያቱም ስልክ ሲደወል የሚሰማውን ስሜት እኔ ነኝ የማውቀው ብላታለች። ይሄንን ስለምታውቅ ባሌ የሆነ ነገር ደክቶት ነው እንጂ እንደዚህማ እየወደደኝ ይሄን አያደርግም። ትክክለኛ የባል መስፈርት ያለው ሰው ነው እኮ እናንተ። እንዴት ሁለት መሆን ይቻላል? አይከብድም? ሁለት ሰው መሆን ይከብዳል። እዚህ ጋር ሲመጣ የሚገርም ባል የሚገርም አባት ልጅ ወልዷል። እየኖሩ ነው። የ1 ዓመት ልጅ አላቸው። ገርሟት ፊልም ያሉ ምንም አልቀነሰችበትም። ግን አይኑን ማየት በቃ አዲስ ሆኖባታል። የኔ እናት ምንድነው አይን የምታይኝ? እንጃ በጣም ስስት ሆንክብኝ። እማጣ መስሎ ይሰማኛል። ዝም ብሎ ውስጤ ፍርሃት ይለኛል። የምሯን ነው የምትናገረው። አትበይም ብትላትም ልታቆማት ትችላለች ልጅ። ይሄን ያዙልኝ። ወደ ማን እንሂድ? ወደ ሊስትሮ ወዳገባው ደግሞ እንሂድ። እነሱ ቤስት ፍሬንድ ብለው ምን ያደርጉ እንደነበር በኋላ እመጣበታለሁ። እዚህ ጋር ደግሞ ስንመጣ እነዚህም ሊስትሮ ያገባው ከ26 ዓመት በኋላ እነሱም ልጅ አድርሰዋል። የመጀመሪያ ልጁ የሱ ደግሞ ሴት ናት። እሷም እንደዚሁ ቤስት ፍሬንድ አላት። ሊያውም የአባቷ ጓደኛ ልጅ እዛው ሰፈር ውስጥ የአባቷ ጓደኛ አለ። የዚህ ምላችሁ ሰው የ90ዎቹ ጎረምሳ የነበረው ሰውዬ አሁን እንግዲህ ትልቅ ሰው ሆኗል አይደል? እና ልጁ ነው ቤስት ፍሬንዷ ነው። አብሮ ይቅማሉ፣ አብሮ ያጨሳሉ። አባትና አባት እንደሚቅሙ እንደሚያጨሱ አያውቁም። ተደባብቆ አሺሽ ይወስዳሉ። ምን ይላሉ? እሷም ሄዳ ወንድ ስትል ይሸፍንላታል፣ ይከበር ያደርግላታል። የት ነበራችሁ? ላይብረሪ የት ነበራችሁ? እንደዚህ ግን እነሱ የሚሉት ሌላ ቦታ ነው። በትምህርትም አብረው ነበሩ፣ በምንም አብረው ነበሩ። በቃ ላይፍም አሪፍ ነበር። መኪና ገዝቶ መኖር ከጀመረ በኋላ ላይፍ ጥሩ ስለሆነለት ልጁን አቀማጥሎ ነው ያሳደጋት እና እንግሊዝኛ ቋንቋ ጎበዝ ናት። የተማረችበት ትምህርት ቤት የሚገርም ትምህርት ቤት ነው። ሁለቱ አይላቀቁም እና እንዲያውም ሁለቱ አባቶች እንደ ልጅ የምታገባው ምናምን እስከማለት ሁሉ ደርሰው ነበር። ግን በእድሜ ማን ይበልጣል? በእድሜ ሴቷ ትበልጣለች። ስለዚህ ስለማይፈቀድ ነው። በባህላችንም ሆነ በሃይማኖታችን ሴት ልጅ በእድሜ መብለጥ የለባትም። ምናልባት በአንድ ዓመት እኩል 22 ዓመት ወይም ደግሞ 25 ዓመት ወይም 26 ዓመት ከሆኑ ችግር የለውም። በወር እንኳን ብትበልጠው ምንም ለውጥ የለውም፣ ችግር የለውም። ያን ያክል ማተር አያደርግም። ግን በዓመተ ምህረት ልዩነት የ1 ዓመት ልዩነት ካለ ግን ከ12 ወር በኋላ የ1 ዓመት ልዩነት ካለ ግን
ቤተክርስቲያን እንደማይፈቀድ ነው የማውቀው እኔ። አባቶች ችግር የለውም ብሎ አጋብተው ከሆነ እስቲ ጻፉልን እና ቢጋቡ ደስ ብሏቸው ግን በአመት ስለሚለያዩ በቃ ዝም ብሎ የሚሉት እና ግን በሰውነት ደግሞ ደቃቃ ስለሆነች ልጅቷ እድሜዋ ከሱ ታናሽ ነው የምትመስለው። እሱ ደግሞ ያለ የሚሄድ ሰው ነው። በቃ በጣም ሲሄድ ግር ብሎ ነው የሚሄደው። ብቻውን እንኳን ራሱ ብዙ ነው እና የሚመጣጠኑ ይመስላሉ። ማለቴ በእድሜ የምትበልጡ አይመስልም። እና በጣም ነው የሚሸፋፈኑት ምናምን ምንም ነገር በቃ ምንም ነገር ትደብቅለታለች፣ እሷም ይደብቅላታል። አባትና አባት አያውቁም ላይፋቸውን። እንዲህ አይነት ቤስት ፍሬንድ እያላት ነው ትዳር ያዘችው። ይሄን ቤስት ፍሬንዷ መተው አልቻለችም። አንድ ስታገባም የባሏ ሚዜ ነበር ይሄ ቤስት ፍሬንዷ። ሁለት አለ ችግር የለው ሚዜ አለ የኔ ጓደኞች አሉ ሚዜ ሆኑልሃል ብላ ቤስት ፍሬንዷ ነው ሚዜ ያደረገችው። ስታገባ ራሱ ምናምን እንደዚህ ሲጠላለፉ ምን ሲሉ እየተሳሳቁ ቪዲዮ ላይ በራሱ በደንብ ያስታውቃል። በስስታይ ሲያያት ማለት ይወዳታል፣ ያፈቅራታል፣ ግን እድሜም እንዳያገባት ከልክሎታል። እንደገናም ደግሞ ሐሺሽና መጠጥ ሲጋራ ስለምታጨስ ስለምትል ለትዳር የምትወስ ሴት አይደለችም ብሎ እንዳልኳችሁ ቅድም እንደዛ አስቤያለሁ አለ። ጥናት በዚህ ጉዳይ ላይ በቤስት ፍሬንድ ጉዳይ ጥናት ሳደርግ የመጨረሻ በቃ ትልቁ ቪዲዮ ይሄን ነው እየሰራ ያለሁት። ብዙ ሳላንዛዛ ወደ ዋናው ነገር ልምጣላችሁ። አገባች፣ እቤት ይመጣል እና የባሏን ኮምፒውተር የሚጠግነው ምንም የሚለው ቤት የሚመጣው ምናምን የሚለው ይሄው ቤስት ፍሬንድ ተብዬው ነው። ይመጣል፣ ጉዳዩን ፈጽሞ ይሄዳል። ይመጣል፣ ሩካቤ ፈጽሞ ይሄዳል። በቃ ባሏ እያለ ባሏ ስራ ይሄዳል። ባሏ ደግሞ አጋጣሚ ተቀጣሪ አይደለም፣ እንትን ነው፣ ነጋዴ ነው፣ እንደፈለገ የሚንቀሳቀስ ነው፣ ወዲያ ወዲህ የሚል ነው። ይሄ የምላቸው ወፍራሙ የሚበልጣት የሚባለው ልጅ የባሏ ቅርብ ጓደኛ ሆኗል። ቤስት ፍሬንዷ ማለት ነው። የባሏ ጓደኛ ሆኗል። ባሏ ደግሞ መንፈሳዊ ሰው ነው። የቤተ ክርስቲያን አገልጋይ ነው። የእነንትና ማህበር ነው። አገልጋይ ነው ስላችሁ በጣም ገብቶ ዲቁና የሚያገለግል ሳይሆን ማዕረጉ አለው፣ ግን አያገለግልም። ግን ለተልእኮ ይፋጠናል። አንዳንድ ጊዜ ኮርስ ለመምራት የግቢ ጉባኤ ምናምን በሚለው ጉዳይ ላይ ምናምን እንትን ይላል፣ ይሳተፋል። በቃ አይቦዝንም፣ ጎበዝ ነው። ነፍሱን በደንብ ይጠቅማታል። በዚህ አደንቀዋለሁ። ጎበዝ ነው በጣም። ግን ሚስቱ ታማኝ እንደሆነች ነው የሚያውቀው። ያገባትም በምንድን ነው? በቁርባን ነው። እሱም አጋጣሚ ሆኖ አገልጋይ ያልሆነው ወይም ደግሞ በዲቁና ማገልገል ያልቻለው ስላፈረሰ ነው። ስለዚህ ያው በቁርባን ያገቡት ማለት ነው። በቁርባን አግብታም ነው እያደረገች ነው ማለት ነው ከቤስት ፍሬንዷ ጋር። ኧረ አልሰማህም ምናምን ነው በቃ ቴት ነው ከሱ የምላቀቀው አይነት ነገር ነው። አይገርማችሁም? ከባድ ነው አይደል? ምን የዝሙት መንፈስ። የትኛው የዝሙት መንፈስ? አንደኛ መጀመሪያም ጀምሮ እነዛ ሁለቱ ቤስት ፍሬንድ የነበሩት 92 ላይ ከ88 እስከ 92 ዓመተ ምህረት አካባቢ ድረስ ያሉት ቤስት ፍሬንድ የነበሩት ሁለቱ ጓደኛ ማቾች የተገናኙት በዝሙት ነው። ቤስትም የነበሩት በዝሙት ነው፣ በመዳራት ነው። መዳራት በቃ ዋናው ስራቸው ነው። ስለዚህ የሚታወቁት በዝሙት ነው። አንድ ሁለተኛ ነገር ደግሞ እሱም አባትየውም መጀመሪያም የዝሙት መንፈስ ስላለበት ነው። ግን ለወሲብ ሲፈጽም አግኝተው መጀመሪያ የሚተዋወቁት። እንዴት እንደተዋወቁ ትንሽ ብናገር ይከብዳል፣ ግን ጨረፍ ላድርገው። ያን ያክል እነሱ ነግረውኛል፣ እኔ ግን መናገር ስለሚከብደኝ ነበረ ያዝ ላድርገው ትንሽ። ግን ለወሲብ ሲፈጽም አገኘችው ጫካ። እሷ ደግሞ በዛ አካባቢ ታልፋለች። ጫካ ስላችሁ በጣም ጫካ ሳይሆን መንገድ ነው። ግን ከዛ ቆማ ዝም ብላ ታያለች። ግን ለወሲብ ሲፈጽም አንቺ ምን እያደረግሽ ነው ሲላ ጊዜ ታዲያ ምን እያደረክ ነው ያማል እንደ ስንት ሴት በሞላበት ጊዜ ነው ያላት። በቃ ጀመሩት። ብዙ ወንድ ታውቃለች በወቅቱ። ከዛ በዛው ተመቻቹ ምናምን፣ እዛ ይቀጣጠራሉ፣ እዛ ይገናኛሉ። ወዴት ነበር የምትሄጂው ይላታል። አቦ የሆነ ሰውዬ እኮ በእናትህ እንደዚህ አሁን ልነግራችሁ ነው እንዴት የእጃቸውን እያገኙ እንደሆነ በልጆቻቸው የሚለውን ነገር ልነግራችሁ ነው። የሆነ ሰውዬ እኮ በእናትህ ቤተሰብ አምጥተውት ትንሽ ምናምን ብለው ሊያገባኝ ሊወስደኝ ፈልጎ ትንሽ ሚስቱ አልደረሰችብንም አለች። እንዴት ሚስት እያለው ይላታል። አሁን በተመቻችተን ነበር፣ ብር እየሰጠኝ እየገጨኝ በቃ ከሚስቱ ውጪ ያገኘኝ ነበር፣ እንደፈለገ ይጫወት ነበር ምናምን። በቃ በኋላ ላይ ሚስቱ አገኘችኝ፣ በቃ ልትገለኝ ልታሳስረኝ ስትል ከሰፈር ጠፍቼ እኮ ነው ሰፈር የመጣሁት። እኔ እኮ ሰፈር እኮ የእንትን ሰፈር ልጅ ነኝ ትለዋለች። ኦኬ እዛ ሰፈር ልጅ ነሽ? እንደ እንትና ታውቂያቸዋለሽ? አውቃቸዋለሁ እንዴ እንትና ቦቼ ምናምን የኔ ብላ በቃ በዛው ተግባቡ።
አሁን ምንድነው የሰው ትዳር ውስጥ ገብታ ብር የሚሰጣት የሆነ በመኪና የሚያመላልሳት የሆነ የመርካቶ ነጋዴ ነበረና በድብቅ ያገኛታል፣ ይጫወታል፣ ምናምን ብር ይሰጣታል። ትዳር እንዳለው እየነገራት አንድ ቀን አገኘቻቸው። ጠፍጥፋ በጥፍሯ ቧጭራ ነው ያባረቻት። ግን እውነቷን ነው። በቃ ምን ትዳሯ ላይ ነው የገባሁባት ትምታኝ ብዬ ነው እንጂ ሊጣ ባረጋት ትወድቃለች ምናምን ያለች እያሳቀችው ምናምን በዛው ተግባቡ። እሱም እንደዛው ትዳር ያላት ሴት እንጨት ልበጥልኝ፣ ቧንቧ ትቦ ጥረግልኝ፣ ሻወር ሽንት ቤት እንትን አለብኝ ምናምን ብላ የሰፈር ፍንዳታዎችን ሲጋራ የሚያጭሱ ድድ ማስጫወታ ላይ የተቀመጡ ምናምን ጎረምሶችን ጠርታ ቤት እያስገባች ምናምን ታረግ የነበረች ሴትዮ ያጫውት እንደነበር ነገራት። ባለትዳሮችን ብዙ ሴቶችን ያማግጥ እንደነበረ ሰፈር ውስጥ እንዲያውም ቁጭ ምለው አንዱ አስክጣ ሁለት ሴቶች በአንድ ጊዜ ጠርተውኛል። ተያይተው ደንግጠው አፍረው ከዛ ሁለቱ ጓደኛሞች ሆነው አንድ ቀን በተራ አንቺ ጋር እስከ መባባል ሁሉ ደርሻለሁ አለ። ተፋፍረው እኩል ጠሩኛል። ኧረ በቃ እሺ መጣሁ አንቺ ጋር ምናምን ብሎ ሲሄድ ደንግጠው ከዛ አንቺ ለምንድን ነበር የፈለግሽው? አንቺ ለምንድን ነበር የፈለግሽው? በቃ ከተነቃቃን ይቀራል ሚስጥር ጠበቂ ምናምን ተባብለው ሁለት ባለትዳሮች ራሱ አጫውት ነበር በአንድ ጊዜ ምናምን ብሎ ይነግራታል። አሁን እንግዲህ አስቡት እዛ ትዳር ላይ ገብቶ እንደዚህ ያደርግ የነበረ ሰው ከሆነ እዚህ ጋር ሲመጣ ደግሞ ምን እንደሚገጥመው አስቡ። እሱ አግብቶ ልጅ ሲወልድ ሚስቱ እንደዛ እንደምትሆንበት አይደለም ማሰብ ያለባችሁ። ሚስቱ ታማኝ ልትሆን ትችላለች። እንዲያውም የነ መላከ መንክራት የነ መምህር ግርማ ወንድሙ ትምህርት አዳምጣ አንድ ጊዜ ወስዳ የህይወትን ጣዕም በተወሰነ መልኩ አሳይተዋለች። የመናፍስትን ውጊያ አንድ ጊዜ አይቶት ነው ጥፍት ያለው። ልክ እኔም የሚገርማችሁ 94 ነው 95 ዓመተ ምህረት አካባቢ ላይ አንድ ጊዜ የመምህር ግርማ ቪዲዮ አይቻል ቁጥር 3 ይመስለኛል አንድ ጊዜ አይቸው። ከዛ ይሄ ምን ድራማ ነው? በጣም ብዙ ህዝብ አለ እንዴ? ህዝብ ፊት እንደዚህ አይነት ትወና ተጀመረ፣ ቄሶችን መተወን ጀመሩ እንዴ ምናምን ብዬ ነበር ያሰብኩት። መጀመሪያ ድራማ ነበር የመሰለኝ። ለምን አይቻል አቅም እንደዚህ አይነት ነገር። ከዛ በኋላ ግን ከዛ ቪዲዮ በኋላ ይዞኝ ልም ብሎ ጠፋ። ደግሜ እንዳላየውን ያደረገኝ እርስት አድርጌው 2004 ላይ በኋላ እኚህ ሰውዬ ግን አውቃቸው ነበር እንዴ? መቼ ነበር ይሄ ቪዲዮ ያየሁት ምናምን ብዬ ቆይቼ ነው ትዝ ያለኝ። ኦኬ ቪዲዮውን ሳይው አስታወስኩት። ከቁጥር 1 ልጀምር ብዬ ልክ እናንተ የኔን ገጠመኝ ከቁጥር 1 ጀምራችኋል ወደኋላ መታችሁ ማየት የምትመኙት ልክ እንደዛ ማለት ነው። በዛው አዲስ ማዳመጥ የጀመራችሁ ሰዎች ይሄንንም ያንንም አዳምጡ። ለምሳሌ ምን አይነት ምክር ልምከራችሁ? እናንተም ጾም፣ ጸሎት፣ ስግደት ጀምራችሁ እግዚአብሔርን ማምለክ ጀምራችሁ ለምን ነው ቶሎ በህይወቴ ላይ መፍትሄ ያላመጣሁት? እኔ ንስሐ ገብቻለሁ እግዚአብሔር ለምንድን ነው ቶሎ ያላሳካልኝ ብላችሁ የምትሉት ለምንድን ነው? በኃጢአት ዘመን የሞት ደብዳቤ መጥቶ በህይወታችን ላይ አጋንንት በእኛ ጋር መጥቶ የሆነ ነገር አድርጎብናል። ያን በዛ ነገር ዋጋ እየከፈልን ነውና ይበለኝ የሚያስብል ነው። አንዳንዴ ምንም እንኳን ንስሐ ብንገባም ግን ንስሐ ገብተን ስጋችን ጾም ጸሎት ለምዶ ስጋው ደግሞ ተቀብለን ጾም አጠቃላይ መንፈሳዊ ህይወትን እስክንላመደው ድረስ ወደ ቅድስና ወደ ንጽህና ህይወት የመሄድ መንገዱ ላይ ሆነን ትንሽ ቻሌንጅ አለው። ባሏ ታማኝ እንደሆነ የምታውቀው፣ አዎ ታማኝ ነው፣ ቆራቢ ነው፣ ልጆቹ በሰዓቱ የሚያሳድግ ሰው ነው። ግን የባሏን ስራ ወይም ህይወቱን በልጁ ላይ እያየ እንደሆነ ያወቀችው እሷ ነች መጀመሪያ። ለምን ብትሉ ቀድሞ ነግሯታል። እኔ እኮ እንደዚህ እናደርግ ነበረ፣ እንደዚህ አይነት ህይወት ነበረ፣ እንደዚህ ነበረን፣ አሁን ስናገባ ሁለታችን ተለያይተን ሁለታችን ቆረብን ምናምን ይል ይነግራታል ነው አለችው። ያ በፊት ነው እንግዲህ እንደዛ ነበር በስምንት ተሰልፈው። በጣም ይገርማል። ግን ሁላችንም እኮ እንዲህ አይነት ህይወት ነው ያሳለፍነውና እኔ እንዳንተ ባልሆንም ግን በተወሰነ ወንድ አውቃለሁ ምናምን ብለው ምስጢራቸውን ያወራሉ ቡና ሲጠጡ። ያለፈ ጊዜ ስለሆነ ችግር የለውም። አንዳንድ ጊዜ ያው ለሚስት ብዙ ግልጽ መሆን ጥሩ አይደለም፣ ወይ ለባል ጥሩ አይደለም። እኔ አልደግፈውም። ባይዘው በጣም ግልጽ መሆን መጥፎ ነው። በጸብ ሰዓት የሚነሳው ነገር ስለማይታወቅ ለእናት ለአባትና ለእናት ግልጽ መሆን ጥሩ ነው ከሚስትና ከባል ይልቅ። ግልጽነት በጣም ስለሚጎዳ ነው። እሺ ለምን አካሌ ነው ብላ ስለምታስብ እሷ ስታፈቅረው ንጹህ ነው የምወደው ሰው ንጹህ ነው ብላ ነው የምታቅፈው። የቀደመ ህይወቱን ግን ነግሯት በተወሰነ መልኩ አብረው ሲተኙ ትንሽ ፍቅር ከቀነሰባት የቀደመ ህይወቱ ትዝ ይላታል። እሷም እንደዚሁ ትንሽ ጾም ሆኖ ስትርቀው የሆነ ነገር ስታቀዘቅዝበት ከነገረችው አንጻር ነው የሚተረጉመው እንጂ አሁን ከምትኖረው መንፈሳዊ አንጻር አይተረጉመው። እና ሴት ልጃቸው ቤስት ፍሬንድ ልተው እንዳልቻለች ከማን ትሰማለች? ከቤት ሰራተኛ። ያው አግብቶ ወልዳለች አይደል ልጃቸው።
ይቺ ልጃቸው አግብታ ስትወልድ ኧረ እትዬ ልጆት ምን እያደረገች ነው? ኧረ ቤት የሚመጣው የጋሽዬ ልጅ የባለቤቶት ጓደኛ ልጅ ቤት እየመጣ እኮ አልጋ ላይ ያገኘዋቸው እና እንደው በጣም ከባድ ነገር ነው። ምንድነው? ለምንስ ይመጣል? እንዲህ ያለ ነገር ጥሩ ነው ወይ? ኮምፒውተር ልጠግን እንደዚህ ላድርግ ምናምን ላድርግ እያለ እየመጣ ብዙ ነገር እየተፈጠረ ነው። ቢያንስ በሳምንት 2 ምናምን ይመጣል። ይሄ ነገር መጥፎ ነው። ለባለቤቶት ጓደኛ ንገሯቸውና ይሄ ነገር መፍትሄ ያበጁለት። እኔ ይሄን እንደተናገርኩ ግን እንዳትናገሩ። ድንገት እነሱ ባሉበት መርፌና ክር በሆኑበት ሰዓት ላይ በተጣበቁበት ሰዓት ላይ እኔ ሚስጥሩን እነግራችሁና ትመጡና ትይዟችኋላችሁ። በር ከፍቼ አስገባችኋለሁ እና ይሄ ነገር መታወቅ አለበት ብላ ስትነግራቸው ጊዜ እናትየዋ በጣም ትደነግጣለች። ቀድሞ ባሏ የነገራት ነገር ትዝ ይላታል። ባሌ የእጁን ያገኘው በልጁ ነው ለካ። ግን ታዲያ ንስሐ ገብቶ ሄዳ ንስሐ አባት ጋር ምን ትላለች? አባ አቤት ባለቤቴ እንዲህ ያለ ህይወት አሳልፎ ነበረ። አሁን ደግሞ ልጃችን ደግሞ ከቤስት ፍሬንድ ከምትለው ጓደኛዋ ጋር ትዳሯ ላይ ሆና እንደዚህ እየሆነች ነው እና ንስሐ ከገባን በኋላ የአፋችንን ፍሬ የእጃችንን ወይም ደግሞ የዘራውን እናጭዳለን ወይ ብላ ጠየቀቻቸው። የአስቴርና የመርዶኪዎስን ታሪክ ይነግሯታል። ትንሽም ቢሆን አይቀርም ብለው ማለት ነው። ትንሽም ቢሆን አይቀርም። አሁን እናንተ የጻፋችሁትም ማነጻጸር ትችላላችሁ። አስቴርና መርዶኪዎስ ታሪኩን ታውቃላችሁ አይደል? መጽሐፍ አስቴር ላይ ታሪኩ አለ እስከ ምዕራፍ 4 ድረስ ካነበባችሁት ማለት ነው እስከ መጨረሻው። አስቴር ከእስራኤል ሀገር በስደት ወደ ባቢሎን ንጉስ ሄዳ ንጉሱ ወዷት ስሟ ሐዳሳ ነበረ። አስቴር ተብላ ኤሽታር ወይም አስቴር ወይም ኮከብ ተብላ ስም ወጣላት። ከዛ በኋላ የንጉሱ ቅርብ ሚስት ሆና ትንቀሳቀስ ነበረ። ግን የንጉሱ መቶ አለቃ ወይም ደግሞ የጦር አዛዡ ሃማ የሚባለው የአስቴርን አጎት መርዶኪዎስን ይጠላው ነበር። ለምን አልሰገደልኝም? ሁሉም ህዝብ ጎንበስ ብሎ ሲሰግድልኝ ለምን አልሰገደልኝም? በፈረስ ባጠገባቸው በህዝቡ መካከል ሳልፍ የዚች የአስቴር አጎት መርዶኪዎስ የሚባል ሰው እየሰገደልኝ አይደለም ብሎ በጣም ጠልቶት ነበርና በገዛ ግቤ አሰቅለዋለሁ፣ እንጨት አቁሙልኝ ብሎ መርዶኪዎስን ሊያሰቅለው ሃማ የሚባለው መቶ አለቃ እንጨት አስቆሞ ነበር። ይሄንን ነገር ደግሞ ሰማች አስቴር። ባጭሩ ነው የምነግራችሁ። አስቴር ሰማች። ከዛ ንጉሱ ጋር መታ ምሳ ጋበዘችው። አሁንም ምራት ጋበዘችው። ከማን ጋር? ከመቶ አለቃው ጋር፣ ከሃማ ጋር፣ ከአጎቷ ገዳይ ጋር ማለት ነው። እንዲሁም ደግሞ በመርዶኪዎስ ምክንያት እስራኤላውያን በሙሉ መገደል አለባቸው፣ በተገኙበት ይገደሉ። ለኔ የማይሰግዱት ለምን ሆነው ነው እንዴ? አንድ መርዶኪዎስ አልሰግድም ስላለ ሙሉ እስራኤላዊ ይገደላል። ምን ያህል ተጽዕኖ እንዳለው አያችሁ? ሁሉም እኮ ጎንበስ ብሎ እየሰገደለት ነው። ለምን መርዶኪዎስን ብቻ አይቀጣውም? ለምን ሁሉንም እስራኤል እንዲገደሉ አደረገ ስትሉ የአጋንንት ነገር የዲያብሎስ ምሳሌ ነው። አንድ አዳም ቢሰናከል ሁሉም ህዝብ የዘር ኃጢአት እንዳገኘ ሁሉ ማለት ነውና በመርዶኪዎስ ምክንያት እስራኤል ህዝብ ሊገደል እንደሆነ ለንጉሱ ስትነግረው የሚስቴን ዘሮች እስራኤላውያንን ማን ነው የሚገለው? ንገረኝ አላት። ወዳጅህ መቶ አለቃው ሃማ ነው አለችው። የኔን ሚስት ዘር አንተ ነው የምታጠፋው አለው። እኔ ህዝብ ጠብቅልኝ፣ ጦር ሰራዊት መሪ ሁንልኝ አልኩኝ እንጂ የሚስቴን ዘሮች አጥፋልኝ አልኩ ብሎ በመርዶኪዎስ ምክንያት ሃማ ተከሰሰ። ከዛ በኋላ ደግሞ ራሱ ባቆመው እንጨት ላይ ሃማ ተገደለ። ግን ከዛ በፊት ደብዳቤ አጽፎት ነበር። እስራኤላውያን በሙሉ በአንተ ላይ አምፀዋልና ይቀጡ የሚል ደብዳቤ የጻፈ አስመስሎ ይገደሉ ነው ለካ ያለው። የሐሰት ደብዳቤ ጽፎ ንጉሱ ደግሞ ማህተም መጥቷል ሳያነብ ማለት ነው። ያን ማህተም እስከ ኢትዮጵያ ጥግ ድረስ መጣ ነው የሚለው። የሚገርማችሁ በመጽሐፍ ቅዱስ ላይ ኢትዮጵያ ጥግ ድረስ የባቢሎን አገዛዝ ኢትዮጵያ ጥግ ድረስ ነበር እና በጣም ሰፊ አገዛዝ ስለነበር በዓለም ላይ ደብዳቤው ይገደሉ የሚል ደብዳቤ ተልኮ በ17 ጀምሩት ተብሏል። በ17 በቀን ወር በገባ በ17 ማለት ነው። አስቴር ከተናገረች በኋላ የሞቱ ደብዳቤ ተሽሮ የህይወት ደብዳቤ ይጻፍ ተባለ፣ እንዳይገደሉ የሚል ልክ ክርስቶስ ዲያብሎስ አዳምን የሞት ደብዳቤ እንዳጻፈው ከዛ ክርስቶስ ከተወለደ በኋላ ደግሞ የሞት ደብዳቤ በዮርዳኖስ ባህርና በሲኦል ተሽሮ ሲኦል ባለው ተሽሮ በክርስቶስ በቆመበት ባህር ማለት ነው። የህይወት ደብዳቤ ደግሞ አሁን በዓመተ ምሕረት ተጻፈልን እና መርዶኪዎስ ከአስቴር ጋር በጾም እዚህ ደረጃ ባይደርሱ ኖሮ የእስራኤል ህዝብ ያልቅ ነበረ።
ስለዚህ መርዶክዮስ አዳምና ህዝቡን ነው የሚወክለው። አስቴር ደግሞ ቤተክርስቲያንን ትወክላለች፣ ድንግል ማርያምን ትወክላለች። ብዙ ነገር ነው የምትወክለው አስቴር። ብቻ በአጠቃላይ ሃማ ተሰቀለና ሞተ። ግን የሞት ደብዳቤ እንዲሻር የህይወት ደብዳቤ ተልኳል። የህይወት ደብዳቤ እንግዲህ አስቡት፣ የሞት ደብዳቤ እየገሰገሰ ነው። የህይወት ደብዳቤ ከኋላ እየመጣ ነው። የሞት ደብዳቤ በ17 ይገደሉ የሚለው ደብዳቤ ደርሶ 17 እየተጠበቀ ነው። የህይወት ደብዳቤ ደግሞ እየመጣ ነው። ግን የተወሰነ ቀን ልዩነት ተፈጠረ። የ5 ቀን የ3 ቀን ልዩነት አረፈደ ማለት ነው የህይወት ደብዳቤ። ለምን ስትሉ ምክንያቱም ይሄ የሞት ደብዳቤ በፍጥነት ነው እየሄደ የነበረው። የህይወት ደብዳቤው በእርግጥ ቢመጣም የተወሰኑ ሰዎች በመካከል ግን ሞተዋል። ገብቷቸዋል። በቃ አሁን ይጀመር ተብሎ ፊሽካ ሲነፋ እስራኤላውያን በተገኘበት ይገደሉ ተባለ። ፊሽካ ሲነፋ ወይም ደግሞ ትእዛዙ ሲጀመር አስቴር ተጨነቀች። ባለችበት ቦታ ነው። ወይኔ ቀኑ ሰዓቱ ደረሰ። ካሁን ህዝቡ ተገድሎ ይሆን? የህይወት ደብዳቤ ቀድሞ ደርሶ ይሆን? ምን ያህል ሰው ሞቶ ይሆን? የህይወት ደብዳቤ እስከሚደርስ ድረስ ትንሽ ዋጋ እንከፍላለን ብለዋል። አያችሁ፣ አሁን ይግባችሁ። እናንተም ጾም፣ ጸሎት፣ ስግደት ጀምራችሁ እግዚአብሔርን ማምለክ ጀምራችሁ ለምንድነው ቶሎ በህይወቴ ላይ መፍትሄ ያላመጣሁት? እኔ ንስሐ ገብቻለሁ፣ እግዚአብሔር ለምንድነው ቶሎ ያላሳካልኝ ብላችሁ የምትሉት ለምንድነው? በኃጢአት ዘመን የሞት ደብዳቤ መጥቶ በህይወታችን ላይ አጋንንት በእኛ ጋር መጥቶ የሆነ ነገር አድርጎብናል። ያን በዛ ነገር ዋጋ እየከፈልን ነውና ይበለኝ የሚያስብል ነው። አንዳንዴ ምንም እንኳን ንስሐ ብንገባም ግን ንስሐ ገብተን ስጋችን ጾም ጸሎት ለምዶ ስጋው ደግሞ ተቀብለን ጾም አጠቃላይ መንፈሳዊ ህይወትን እስክንላመደው ድረስ ወደ ቅድስና ወደ ንጽህና ህይወት የመሄድ መንገዱ ላይ ሆነን ትንሽ ቻሌንጅ አለው። እግዚአብሔር ይቅር ብሏል። አዎ፣ ግን ሲወለዱ ከአባት ወደ ልጅ ከእናት ወደ ልጅ የተሻገረው የዝሙት መንፈስ በቤስት ፍሬንድ ምክንያት ጫካ ውስጥ ያገኛት የዝሙት መንፈስ ግሎሲብ ሲፈጽም አይታው የገባባት የዝሙት መንፈስ እሱም ደግሞ ከሷ ጋር ሩካቤ ከጀመረ በኋላ የገባበት የዝሙት መንፈስ ያኔ የተቀባበሉት የዝሙት መንፈስ ወደ ትዳራቸው ሲመጣ ልክ ሚስቱና ባሏ እሷ ስታረግዝ ወደ ልጆቻቸው አልፏል የዝሙት መንፈሱ። ይሄ ነው ትልቁ ነገር። እና ምን ይባላል አንዳንዴ፣ አዎ እግዚአብሔር ኃጢአትን ይቅር ብሏል፣ ኃጢአታችንን ይቅር ብሎናል። ግን ዝሙት ስንሰራ የገባብን የዝሙት መንፈስን ደግሞ ለማስወጣት መትጋት አለብን ነው። ኃጢአታችን ይቅር ብሎናል። አዎ ጸበል ስንጠመቅ ደግሞ ምን ማድረግ አለብን? ስንሰግድ፣ ስንጸልይ በየጊዜው በመትጋት የገባውን ሰይጣን ደግሞ ለማስወጣት መትጋት አለብን።